ሌላው መነሻ ምንድነው? ያው አላህን በቦታ መግለጽ ተገቢ አይደለም፣ በቦታ መገደብ ይለዋል። طيب እዚህ ላይ ምላሻችን ምንድነው? ቦታ ስትሉ ምንድነው ያሰባችሁት? ቦታ ስትሉ ያሰባችሁት የፍጥረተ ዓለም ውስጥ ያለውን ቦታ አስባችሁ ከሆነ አላህ Subhanahu Wa Ta'ala በፍጹም በቦታዎች ውስጥ የሚገደብ አይደለም እንላቸዋለን። በዚህ እንስማማለን። وهذا الذي يعنيه الطحاوي حين قال ولا تحويه الجهات الست ስድስቱ አቅጣጫዎች ምን ያደርጉትም አያካልሉትም አያካብቡትም ይላል። እና ያ ደግሞ ችግር የለውም እንቀበለዋለን። እነዚህ ስድስት አቅጣጫዎች ማለት የትኞቹ ናቸው? ስድስት ናቸው ወይስ አራት ናቸው? ስድስት ናቸው አይደል? እነማ በጥቅሉ ማለት ላይ ታች ፊት ኋላ ግራና ቀኝ የሚባሉት ማለት እነዚህ ነው ስድስት አቅጣጫዎች የሚሉት። እና በቃ እነሱ ያው የሰለፎች ንግግር ብለው የሚያመጣለው አንዱ ይሄ ነው። ከዛ በኋላ ያሉ የተወሰኑ ሙተአኺሮች ንግግር ሊያመጡ ይችላሉ። ከዛ በፊት ሊያመጡ አይችልም። ከጠሐዊ በፊት ولا تحويه الجهات الست ብሏል ይላል። طيب እኛስ ይሄንን እንካር እናደርጋለን ወይ ነው? ግን ያልገባቸው ነገር ጂሃት የሚለው ጂሃ የሚለው አሻሚ ቃል አቅጣጫ የሚለው ቦታ ወደሚለው እንመለሳለን። ግን ይሄ ስለተነሳን ጨርሰው አቅጣጫ የሚለው ቃል ሁለት አይነት ነው አቅጣጫ። አንደኛው ፍጡር የሆነ አንጻራዊ አቅጣጫ ነው፣ ንስቢ የሆነ አቅጣጫ። ይሄ ነው ስድስቱ የሚባሉት። ምን ማለት ነው? እኛ ከምናውቀው ዓለም አንጻር ማንኛውንም ነገር መግለጽ ከፈለክ ከሌላ ነገር አንጻር ነው የምትገልጸው። አንጻራዊ ነው፣ ይቀያየራል ማለት ነው። አንጻራዊ ስለ አይደል? አሁን ከከሌ በስተቀኝ በኩል ነው ካልኩኝ በኋላ ተነስተህ ዞረህ ቦታህን ብትቀይር በስተግራ ትሆናለህ። ኋላ የነበረው ፊት ሊሆን ይችላል፣ ትቀያየራለህ። ባትቀያየር ራሱ ቦታ አንጻራዊ በሆነ መልኩ አንተ ከከሌ በቀኝ በኩል ነህ፣ ከዛኛው ግን በግራ በኩል ነህ ሊባል ይችላል። ከከሌ ፊት ነህ፣ ከከሌ ደግሞ ኋላ ትሆናለህ አይደል? ሱዳን ከኢትዮጵያ በስተ ምዕራብ ነች አይደለ? ግን ከሴንትራል አፍሪካ ለምሳሌ በስተ ቀኝ ነች ማለት በስተ ምስራቅ ነች። ቅድም ምዕራብ ብለኸኛል ነበር ብሎ የሚከራከራል። አዎ ቅድም ከኢትዮጵያ አንጻር ነው ያልኩት። አሁን ደግሞ ከሌላ ሀገር አንጻር ደግሞ በስተግራ ትሆናለች ወይም ማለት በስተ ምስራቅ ትሆናለች። ይሄ አቅጣጫ አንጻራዊ ነው። ይሄ ደግሞ አንጻራዊ ነው ማለት ይቀያየራል፣ ሊቀያየር ይችላል። አሁን ባልኩት መልኩ በዚህ መልኩ አላህ ይገለጽ ማለት ይሄ ፍጥረት ዓለም ውስጥ ያሉትን አቅጣጫዎች ምዕራብ፣ ምስራቅና መሳሰሉትን እያሰብን ወይም ከኛ ከፍጡራን አንጻር ብቻ እያሰብን አንጻራዊ በሆነ መልኩ አይደለም እንገልጸው። ይሄ አንድ አቅጣጫ አይነት። ሁለተኛው አቅጣጫ አይነት የማይቀያየር እውነተኛ አቅጣጫ ነው። እሱም ታችና ላይ ብቻ፣ ታችና ላይ ሁለት ብቻ ናቸው ማለት ነው። ታችና ላይ ታችና ላይ ማለት ለምሳሌ ከምድር ብንነሳ የምድር የውስጠኛው አካል ታች ነው። ከየትኛው አቅጣጫ ምድር ክብ ነች ብለን ብናምንም ያው በአሁን ጊዜ ያለው እውነታ ይሄንን ስለሚያሳይ ምድር ክብ ከመሆኑ አንፃር ውስጧ ያለው የመጨረሻው ታች ነው። ከዛ ወደ ውጭ የሚወጣውና የሚሰፋው አቅጣጫ ሁሉ የበላይ ነው፣ ላይ አቅጣጫ ነው የሚባለው። ያ ደግሞ አይቀየርም፣ በፍጹም አይቀየርም። ስለዚህ አላህ ከፍጥረት ዓለሙ ውጭ ነው ስንል ሁሌ የበላይ ነው ማለት ነው። ገባችሁ? ከፍጥረት ዓለሙ ውጭ ነው ማለት ሁሌ የበላይ ነው። ይሄ ደግሞ ሐታ ፍጡራን ዘንድ ራሱ አይቀየርም። ሰማይ ከላይ ነች ከምድር በላይ ነች ወይስ ከምድር በታች? ሰማይ ከምድር በላይ ነች ከምድር በታች? አይ ከምድር በታች ልትሆን ትችላለች ያለ ሰው አጋጥማችሁ ያውቃል በታሪክ? ለምን እንዲህ ብላችሁ? አንዳንድ ሰው አይ ለምሳሌ ምድር ክብ ነች፣ ስለዚህ አሁን እኛ ለምሳሌ በሰሜን ዋልታ ላይ ብንሆን ከሰሜን ዋልታ በላይ ያለ ሰማይ አለ፣ ግን በደቡብ ዋልታ በኩል ደግሞ ሌላ ሰማይ አለ። ስለዚህ ያ ከደቡብ ዋልታ በኩል ያለው ሰማይ ከታች ነው የሚሆነው፣ ስለዚህ ሰማይ ከታች ሆነ የሚል አለ? የለም። ለምን? ወደ ውጭ የሚወጣው የማይቀየረው እውነተኛው አቅጣጫ ሁሌ የበላይ የሆነ ነው የሚሄደው። አንተ በዛ በታች በሚባል አቅጣጫ ዙሪያ ውስጥ ስላለ ሁሌ በታች ነህ፣ ማለትም ከሰማይ በታች ነው ያለው። ይህን ደግሞ መቀየር አትችልም። አይ እኔ ሰማይ ከበላይ እንድትሆን አልፈልግም፣
ሰማይ ከታች እንድትሆን ስለምፈልግ ብለህ ጭንቅላትን መሬት ላይ ተክለህ እግርህን ወደ ላይ ብትዘረጋ እውነታው ይቀየራል ወይስ አንተ ነህ የተዘቀዘቅከው? አንተ ነህ የተዘቀዘቅከው። እውነታው አይቀየርም አይደል? አላህ ሁሌ የበላይ ነው። እንዲህ አይነት መምታታዎችን ማምጣት ምንም አይጠቅምም ማለት ነው። ሐታ ባልናውቀው እንዲህ አይነት ማብራሪያ መስጠት ባንችል ራሱ በቃ አላህ ነገሩናል እንዳለ ተቀበለው። እንዴት እንደሆነ አታውቅም። ይሄ ነበር የሙእሚን መገለጫ። والراسخون في العلم يقولون آمنا به كل من عند ربنا ይሄ ነው የሙእሚኖች መገለጫ። ሁሉም ከአላህ ዘንድ የመጣ እስከሆነ ድረስ እጃችንን ዘርግተን እንቀበለዋለን ነበር። ለማንኛውም ይሄ ቦታና አቅጣጫ የሚባሉት ነገር የተያያዙ ናቸውና ቦታ ሲባል እንዲህ አይነት አሁን እንደ አቅጣጫው እንደገለጽኩላችሁ በፍጥረት ዓለም ውስጥ ያለውን አስበው ከሆነ አላህ በፍጥረት ዓለም ውስጥ የሚካተት አይደለም። ከዚያ ውጭ ያለውን ከፍጥረት ዓለሙ ውጪ ከአርሽ በላይ ያለውን ቦታ ብለን እንሰይመው ካላችሁ አዎ አላህ ቦታው እንዲህ ነው ብሎ ቢገለጽ ችግር የለውም፣ እኛ ቃሉን ባንጠቀምበት ማለት ነው። ግን ይሄ ቦታ መካን የሚለው ይሄን ያህል እንደሌሎች አሻሚ ሆኖ የሚያሰጋ ቃልም አይደለም። ይሄን ያህል እኛን ከዚህ በቁርአንና በሐዲስ በሰለፎች ሙሉ ስምምነት ከጸደቀው እምነታችን እንድንነቃነቅ የሚያደርገን ውዥንብር ማስፈራሪያ ወይም ማሸማቀቂያ ሊሆን የሚችል ነገር አይደለም። ምንም የሚያስፈራ ቃል አይደለም ይሄን ያህል ማለት ነው። ለዚህ ነው ከሰለፎች መካከል የተወሰኑ ተጠቅመውታል መካን የሚለው ማለት ነው። አላህ መካን እንዲህ ነው ብሎ ግን የተፈለገበት بالمعنى العدمي ነው። የሆነ ሰው እንዲህ ሲል ምን አሉ አንዳንዶች بالمعنى العدمي ካላችሁማ አላህ የለም ማለት ነው። ማለት መካን የሚለውን ፍጥረት ዓለም ውስጥ አሁን የኛን ማስረጃ ሊቀለብሱ ነው በእነሱ እሳቤ ማለት ነው። ግልጽ ነው። ፍጥረት ዓለም ውስጥ ነው ካላችሁ ይሄ ኩፍር ነው። ከዛ ውጭ ያለውን ደግሞ አደም የሆነውን ምንም ነገር የሌለበት ነው ኢምንት ነገሩን መካን ካላችሁ አላህ ኢምንት ቦታ ነው ያለው ስለምትሉ ምንድነው አላህ የለም እንደማለት ይሆንባቸዋል። ስለዚህ ይህም ክደት ነው አሉ። በደንብ ካስተዋሉት ግን ምን ማለት ነው? ማለት ከፍጥረት ዓለም ውጭ ያለውን ኢምንት አደም የአላህ ቦታ ነው ካላችሁ ሲሉ ይሄንን እንደ ክደት ከቆጠሩት ማለት ነው። ስለዚህ ክደት እንዳይሆን ምን መሆን አለበት ማለት ነው? በእነሱ አባባል አላህ አደም ውስጥ አይደለም ማለት ነው። እሱ አደም ነው ያለ የለም። ግን ያው ከነሱ ገለጻ አንፃር አብረን እስከ መጨረሻው እንሂድና እንያቸው ምን ማለት ነው። ስለዚህ ይሄ ገለጻ ትክክል ካልሆነ በእናንተ አባባል እንበላቸው አደም የሆነ ነገር የለም። ስለዚህ አደም ያልሆነ ቦታ ላይ ነው በሏ። ያንን ሽሽት እኮ ነው ተሳስተው እኮ ነው አሁን ከነሱ አቋም ጋራ የሚጻረር ነገር ያረጋገጡ ያሉት። ገብታችኋል? ይሄን መሸሽ አለበት ትክክል አይደለም ሲሉ ታይፕሱን ሸሽተንማ ከመጣን እናንተ አቋም ይፈርሳል ማለት ነው የምንላቸው እኛ። አልሙሂም ግን ይሄ ማጭበርበሪያ ነው። እኛ አላህ አደም ነው አላለም፣ ግን አንጻራዊ በሆነ መልኩ ምንም ነገር የሌለበት ነው። ግን ያንን ራሱ የት ነው ቢባል መግለጽ እንችላለን። ከፍጥረተ ዓለሙ ውጭ ከአርሹ በላይ فوق السماوات مستوٍ على عرشه ሰለፎች ነው የሚሉት ባኢኑ من خلقه ቀላል